እንዴት ነው? ሰላም ነው? አልሐምዱሊላህ። ማን ነው የሰጣችሁ? ማሰናኛልሽ አላወቅኝም። ትልቅ ሰርፕራይዝ አለን። በድጋሚ እንኳን ደህና መጣችሁ። እሺ ኢድ ሙባረክ አለይና። ያው ማዘር ወደዚህ የመጡበትን አላማ አላወቁም፣ ቤቱንም አላወቁም። የመጡበትን አይደለ? ያው ዝም ብዬ ነው ያሰራ ያመጣሁት። ዛሬ ገተም መስዋዕታል። ያየው ነበር ታስሯችሁ ነበር የገባችሁት። እኔ እንዳጠረጠር ብዬ ነው። የምታውቀው ነገር የለም። የት እንዳመጣችሁ የምታውቀው ነገር እሱ ፕራንክ ይመስልሽ አይደል? ያው ታስራችሁ የመጣችሁበት ምክንያት ትልቅ ሰርፕራይዝ አላችሁ። እሱን ወደ በኋላ ላይ እናነሳዋለን። ያው በግልም እኛ በጣም እናውቀው የምንወደው ልጅ ነው። ብዙ ቪዲዮዎች እናያለን። አሚል አሁን ላይ እስቲ ስለ ረሙ አንዳንድ ነገር በጣም ብዙ ያስገረመን ነገር ነው ያደረገው እና እስቲ ስለ ረሙ አስተዳደግ እንዴት ነው? አስቸጋሪ ልጅ ነበረ ወይስ ከልጅነቱ ጀምሮ ቁም ነገረኛ ልጅ ነበር? እስቲ አንዳንድ ነገር ይበሉ። አስቸጋሪ ቢሆንማ ለዚህ አይደርስም። ጠንካራ በመሆኑ እንደዚህ ያበቃ። ያው ሳይጫወት ያው ጨዋታ ሳያግተው ወደዚህ ቁም ነገር ያበቃ። ግን አሁንም የቁም ነገር አላህ ያብቃ። አሁንም ደግሞ ዓላማው ላይ ያደርሰው እና በጣም እንጃ ያው እማዬ ዛሬ ከቴ ጋር አንድ ትልቅ ሰርፕራይዝ አዘጋጅተንልሻል እና ያው ያን ሰርፕራይዝ ከእሷ ጋር አውርተንበት ያው ገንዘብን አሪፍ ቦታ ውሎ ብላ ያው ጥሩ ቦታ ውሎ ብላኝ እሷ አነጋግረኝ ትምህርት ሰታኝ እውቀቱን ሰታኝ አንድ ሰርፕራይዝ አዘጋጅቼልሻለሁ። እሱን እሷ በሰፊ ትነግርሻለች ኢንሻአላህ። እሺ ማዘር ያው የመጡት ከዛ ፊት ግን የት የመጣሽ ይመስላል? እኔ በመኪናው ነው ይዘው የመጣው። ምንም የገመቱት ነገር የለም። ኧረ ምንም እሱ ጠየቃ ብሎኝ ነው ዝየራ ብሎኝ ነው ያወጣኝ ከቤት ራሱ ሲጀምር። ያው ዝየራ የተለመደ ስለሆነ ዝየራ ይሆናል ብዬ መጣ። ለይሽ ስጦታ ምን ቢሰጥሽ ደስ ይላል? ምን ቢባል ምን ይጠገባል? ያው ስጦታ ብዙ ነገር አለ፣ ግን የስጦታ ትንሽ ስለሌለ ምንም ብትሰጠኝ ይሄን አለገ ነው። እሺ ማዘር ያው የመጡት ወደ ዲኤምሲ ሪል ስቴት ነው። ዲኤምሲ ሪል ስቴት ሲባል ሰምተው ያውቃሉ? አውቃለሁ፣ ግን እሰማለሁ፣ ግን የት እንደሆነ አላውቅም። ኦኬ ሲባል ሰምተው ያውቃሉ? አዎ እሰማለሁ፣ ግን ቦታው ግን እንደዚህ ቦታ ነው ብለሽ ብትጠይቂኝ አልነግርሽም። ያው ዲኤምሲ ሪል ስቴት ማለት ያለፉት 28 ዓመታት በኮንስትራክሽን ዘርፍ ዙሪያ ብዙ ስራዎችን የሰራ የተለያዩ ሀገሮች ላይ ወደ ሀረማያ፣ ባህር ዳር፣ ሐዋሳ፣ አርባ ምንጭ ላይ የመንገድ ስራዎችን በመስራት የሚታወቅ ትልቅ ካምፓኒ ነው። አሁን ላይ ደግሞ ወደ ሪል ስቴት ዘርፍ ስንዞር ደግሞ ወደ 43 ቪላ ቤቶችን በማስረከብ እሱን አስረክበን አሁን ላይ ወደ 65,000 የሆኑ ትልቅ ካሬ ላይ ያረፈ ትልቅ ኮምፓውንድ እዚህ ለቡ መብራት ሳይታችን ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በመገንባት የሚሸጥ በከፍተኛ ሽያጭ ላይ ያለ ትልቅ ድርጅት ነው። ሪል ስቴት ቤቶችን በመሸጥ ምናልባት ሰምተው ከሆነ ማለት ነው። ያው ስለ ረሙም ደግሞ አንዳንድ ነገሮች የጠየቅኳቸው ያው ስለ ዲኤምሲ ሰምተን አናውቅም አላችሁ። ያው ረሙ እኛንም በጣም ያስገረምን ትልቅ የሆነ ነገር ልባችንን የነካ ለእናቴ ብሎ ትልቅ ስጦታ ከኛ ላይ ያዘጋጀልሽ ስጦታ አለ። አሁን ላይ ትንሽ የጠረጠርሽ ነገር የለም አይደለ? እያመነች አይደለም። ያው ይከብዳል፣ ግን የማይጠበቅ ነገር ነው በብዛት ነገር መቼም ይከብዳል። ያው ማሻአላህ ልጆች በጣም ቁም ነገረኝነቱ ለኛም አስገርሞናል። አላህ ይጨምርለት ይለናል። አሜን። አሁን ላይ ደግሞ ያው ከኛ ካልኳችሁ ድርጅት ካልኳችሁ ሪል ስቴት ካምፓኒያችን ላይ ባለ 2 መኝታ ለርሶ 122.4 ካሬ ላይ ያረፈ ባለ 2 መኝታ ቤት በስጦታ መልክ የኢድ ስጦታ ብለው የምር ነው ማዘር የእውነት ነው። እኛንም ያስገረመን ያልነሱ ነው። የእውነት ነው። ብዙ ጊዜ ፕራንክ ስለማረጋት ለዛ እኮ ነው ፕራንክ መሳት የምን ፕሮብለም እውነት ነው። ማዘር ልመናችሁ ካላመኑ ይኸው ደረሰኝ አምጥቶ ባለ 2 መኝታ ቤት 122 ካሬ ሜትር ላይ ያረፈ ቅድመ ክፍያ 8% ከፍሎ አምጥቶልናል ደረሰኝ። እሱ ተዘጋጀ ደግሞ ይኸው እሺ
ባንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላደረግሽልኝ ለውለታሽ አንቺ ብሳውሽ እንኳን ደስ ያለህ ማለት እንኳን ደስ ያለህ እንኳን ደስ ያለህ አመን አይ ምን በቃ ደረሰኝ ያሳየን በስሙትም የተዘጋጀ ደረሰኝ ከፍሎ ካመጣልን በኋላ ይሄው በእርሱ ስም ውል አዘጋጅተናል። ውሉን እንድፈራረም ነገር እንደው ከሰርፕራይዝ ጋር ውሉንም ተፈራርመን እንደሚጨርስ ነው የመጡት እዚህ። አልሐምዱሊላህ እንኳን ለዚህ ላበቃኝ ሐምድ ይድረሰው። አሜን። እሱ ለዚህ ላበቃው ያው ይደንቃል። ግን ብቻ የሚወድ ማለ ያው የሚጠላ ማለ ብዙ በሰው አይናል እንዳላገባው ብዬ ነው ከዚህ ያልኩት እንጂ ሆዲሽ ጀምጭ ግን እንዴት ነው ምን አይነት አስተዳደግ ቢኖረው ነው? እኛንም በጣም አስገርሞናል። በሱ ደረጃ ያለ ልጅ ዛሬ ላይ ወጣት ለራሱ ብዙ ነገር ያስባል እንጂ ቤተሰብን ብሎ ከስንት አንድ ነው የሚል ያለውና ብዙ ነገር ከራሱ አብሎ እናቴን ብሎ አስቀድሞ ይሄንን ነገር አድርጓልና ከሱ ይሄን ነገር ማግኘታችሁ ምን ተሰማችሁ? እኛንም የሚያስገርመን ነገር ስለሆነ ያስተዳደገው ነገርማ ጨርሽም ያው አልገልጽልሽም። ያው እንባ ስለሚቀድመኝ እንባዬን ይመጣል። ያስተዳደገው የተማረው ትምህርቱን ምናምን ያው ሰው ሲደላው ነው ብዙ ነገር ያው ትምህርቱን ልማር የሚሄደው ብዙ ነገር እንትን እያለው ያው ብዙ ብቻ አለው ካፌ ላይ ማላወጣቸው ነገሮች አሉ። ያውቀዋል፣ ውስጡም ያውቀዋል፣ እኔም አውቀዋለሁ። ያው ጥሎ አይጥልም። አላህ ማጣለው አላህ ሄደና ደረጃ አድርሶታል። ያው ሁሉ ወጣት የምመክረው ነው ይሄ የሁሉ ወጣት አያሚሆን ነው ደስ የሚል ነው። አልሐምዱሊላህ ለዚህ እንኳን አላህ ያወጣው። ያው የጣረው ሁላ አይደርስም አይደል እንዴ? እሱ ደግሞ አላህ ረዳው። ሰው ተቸግሮም ተምሮ ለደህና ደረጃ ሲደርስ ደስ ይላል። ሌላም ደግሞ እንደሱ ተሞክሮ ትምህርት ባይሰለቸው ትምህርት ምን ያደርጋል ባይ ቢማር እኔ ደስታው አልችለው ደስ ነው የሚለኝ። እና በጣም ተቸግሮ ነው በጣም ቸገረኝ ብሎ ትምህርት ወደ ኋላ አላለም። ትምህርቱን ተማረ አልደላኝም አላለም። ያው ቻለ ብሎ ለዚህ ደረጃ በቃ እና ብዙ ነገር ደግሞ የልብ ይደርሰዋል። የልቡ አላህ የሚደርስ ነገር አላህ ይስጥ። አሜን። አሁንም በቀዱ አላህ ያድርስ። አሜን። እና ሌላውን ወጣት ደግሞ እንደሱ በቃ ደስ የሚለኝ እንደዚህ ሁሉ ወላጅ ልጅ ካሳደገ ያልቀረ ያው እንደሱ ምልህኛ ቢሆን እኔ ደስ ነው የሚለኝ። ለኛ ልጅ ነው ረመዳን በቃ ለኛ ያው ብቻ ተስፋ አይቆርጥም። ብቻ አይቶ ያየ ሰው ነው የሚሆነው። እንትን አይነ ተስፋ አይቆርጥም። በተስፋው ደግሞ አላህ ደግሞ አልጣለውም ለዚህ ደረጃ አደረሰው። አልሐምዱሊላህ ይሄ ወሽማኔ የውስጥ ያለ ነው ነግርሽ። አልሐምዱሊላህ ለዚህ እንኳን አላህ አበቃ እንኳን ለዚህ ያደረሰ። እኔም አልሐምዱሊላህ ጥሎ አይጥለኝም አላህ ባንተን ደግሞ ደስታ ያሳየን። ያው የቤት ችግር ያው ማንም ያውቀዋል። ተከራይቶ የሚኖር ችግር ሁሉም ያውቀዋል። ሁሉም ነጃ ያውጣው። የቤት ኪራይ ባለሙ አይኖር። የቤት ኪራይ ደግሞ ቀድሜ ድዋ ማረግበት ነገር ነው። ሁሉም ከቤት ኪራይ ነጃ ይውጣ። የቤት ኪራይ ደግሞ ተቸግሬ ነው የምኖረው ያንን ባየው በጥርሱ ይዞት ነው መሰለኝ ቁጭቱ ቀድሜ ቤቱን ላስደስታት የሚል ነው። አሁን ሁለተኛው ደግሞ ኢትዮጵያ ሕዝብ ላይ ለሰገደው ደግሞ ዘንድሮ ለኔ ነው ኢንሻአላህ። አልሐምዱሊላህ ሽክራና ለኔ ቀናኝ ብዬ ነው የምለው። የቤት ዱዓ ሲያደርጉ ነበር ከኪራይ ቤት ያወጣን ይላሉ። አዎ ሁሉም ዱዓ ያደረኩት ያው ለይሉም ለኔ ተሰማኛል። አላህ ደግሞ ዱዓም ደግሞ ያው ሙስተጃብ ሆነልኝ። ያው ሆኖ አልሐምዱሊላህ። ያው እንግዲህ ዘንድሮ ሰው ልዩ ነው ለኔ ማለት ነው። አልሐምዱሊላህ። እሺ ማዘር እንግዲህ ያው ስለ ልጅ አስተዳደግ አንስቼ ስሜታችሁን ትንሽ እንትን ብየዋለሁ። አሁን ላይ ደግሞ ያው ስለ ፕሮዳክታችን አንዳንድ ነገሮች ልበላችሁ፣ ስለተገዛላችሁ ቤት ስለታይታችሁ አንዳንድ ነገር ልበላችሁ። ያው ዴሚሲ ቅድም እንዳልኳችሁ በጣም በርካታ ስራዎችን አልፎ ያለፈ ካምፓኒ ነው። አሁን ላይ ደግሞ በዋናነት እንደነገርኳችሁ አፓርትመንት ቤቶች ላይ ነው እንትን እየሸጥን ያለ ነው። እዚህ ሳይታችን ለቡ መብራት መስቀለኛ መንገድ ላይ የሚገኝ 65000 ካሬ ሜትር ላይ ያረፈ ቤቶችን ነው እየሸጥን ያለ ነው። ያ ማለት ከስቱዲዮ እስከ ባለ 4 መኝታ ቤቶችን ለሽያጭ አቅርበናል። ሌላው ደግሞ ቅድሚያ ክፍያ 8% ነው።
ቀስ እያሉ ደግሞ በ9 ዙር አከፋፈል ሲስተም ለሁለተኛ ለሶስተኛ ክፍያ የሚለው ደግሞ ከ8 እስከ 11 ወር ያህል የፎታ ጊዜ እየሰጠን የምንላቸው ቤቶች ናቸው። የተለያዩ የካሬ አማራጮች አሉ። ባለ 1 መኝታ አለን፣ ባለ 2፣ ባለ 3 አለን። ባለ 1 መኝታ ከ447,000 ብር ጀምሮ ቅድመ ክፍያ ከፍለው አንድ ሰው ከኛ ጋር መዋዋል ይችላል። ባለ 2 መኝታ ማለት የተለያየ የካሬ አማራጮች አሉ። ከ103 ካሬ ጀምሮ አለን 644,000 ብር ከፍለው ባለ 2 መኝታ መገበያየት ይችላል። ባለ 3 መኝታ አለን። ባለ 3 መኝታ ደግሞ ወደ 900,000 ብር ከፍሎ ቅድመ ክፍያ ባለ 3 መኝታ መገበያየት ይችላል። ነገር ግን ካሉት የተለያዩ ካሬ አማራጮች የእርሶ ልጅ ረሙ የመረጠላችሁ ባለ 2 መኝታ፣ ያ ማለት ካሉ የባለ 2 መኝታ በጣም ትልቁን ካሬ ሜትር ነው 2 መኝታ የመረጠው። የተለያዩ የራሱ የሰራተኛ ክፍል አለው፣ ላውንደሪ ያለው፣ ባልከኒ ያለው። ባለ 2 መኝታ ሰራተኛ የራሷ ክፍል ከ2 መኝታ ተጨማሪ ውጪ የራሷ ሻወር፣ ሽንት ቤት ያላት፣ መጸዳጃ ያለው የራሱን የቻለ መኝታ ቤት አለው። ትልቅ ነው በጣም ካሉት የካሬ አማራጮች። እርሶ የረሙ ለእርሶ ይገባታል ለእናቴ ይመጥናታል ብሎ ያለውን ትልቅ ካሬ መረጠ እንጂ ያ ማለት ቅድሚያ ክፍያ እንድታምን ምን ታደርጋለች መሰለሽ? ልብ ከሌለ መኖር አይቻልም። ልብ እየመታ አስፈርሚያትና እንድታምነኝ አስፈርሚያት። ስትፈርም ታምናለች። አስፈርሚያትና የተዘጋጀ ውል አለ። አሁን ላይ ውላችሁን በስማችሁ የተዘጋጀውን ውል እንፈርማለን። ያው አንብቡና ላይ ፈርማላችሁ። ይሄው እዚህ ጋር ገዢ የሚለው ጋር ታዲያ እዚች ጋር እዚህ ፈርሙ። እሱ ጋር ለፈርም እውነት ነው። ስምሽ ዜር ጽፏል። ወርቅነሽ ለጋሻሊ በሰላም ነው ግን ኢንሻአላህ እውነት አድርገው ያ ረቢ። ስለዚህ ማዘሪያ ውላችንን አሁን ተፈራርመን ከጨረስን አይቀር ማህተም ተመቶ እስኪዘጋጅ ድረስ ያው ቤታችሁን አላያችሁትም። የተገዛላችሁን ቤት ሳይቱን እስከዛ ያዩ ይጠብቁናል። እስከዛ ሶፋይቱ ላይ እንደምናደርግና ሄደን ቦታ እናይሽ አይሻልም?